እንኳን ደህና መጣችሁ ወደ ቻናላችን። ዛሬ በዓለም ታሪክ ውስጥ ካሉት በጣም አስደናቂ የሰው ልጅን ስራዎች አንዳንዱን እንመካከራለን። የጊዜ ታላላቅ ፒራሚዶች፣ በተለይ የክፉ ቺፕስ ታላቅ ፒራሚድ በግሪጎሪያን 2580 እስከ 2560 ዓመተ ምህረት በአራተኛው ስርወ መንግስት ዘመን ተገንብቷል። ይህ ፒራሚድ ለ4600 ዓመት ያህል ከ3800 ዓመታት በላይ በዓለም ላይ ረጅም ሰው ሰራሽ ህንፃ ነበር። ከ2.3 ሚሊዮን ድንጋዮች እያንዳንዱ አማካይ 2.5 ቶን የሚመዝን በኩፋን ፈርዖን ትዕዛዝ ተገንብቷል። የጊዜ ፒራሚዶች ሶስቱ ትላልቆች ፒራሚዶች ናቸው። ታላቁ ፒራሚድ ኩፋ ትልቁ 146.5 ሜትር ቁመት መጀመሪያ፣ የካፊራ ፒራሚድ ትንሽ ያነሰ ከስፊንክስ ጋር፣ የመኖኳሪ ፒራሚድ ትንሹ። እነዚህ ሶስቱ በአራተኛው ስርወ መንግስት ኦልድ ኪንግደም ተገንብቷል። የክፉ ፒራሚድ በግቢያ 2580 ዓመተ ምህረት ጀምሮ በ23 እና በ27 ዓመታት ውስጥ ተጠናቋል። በክፉ የግዛት ዘመን ይህ የቀብር ሐውልትና ፈርዖን ወደ ዘላለም ሕይወት የሚያደርሰው መንገድ ነበር። ብዙዎች ባሪያዎች ገነቡት ብሎ ያስብሏል። ይህ የተሳሳተ ነው። ዘመናዊ አርኪኦሎጂ ማርክ ሌህነር ወዘተ እንደሚባሉት ዋና ሰራተኞች 4000፣ የድንጋይ ቆራሮች፣ መሐንዲሶች፣ ሚስኖች፣ ጠቅላላ ሰራተኞች፣ እርዳታ ምግብ መሳሪያ 20,000 እና 30,000 በዓመት 3-4 ወር ናይል ሲጠልቅ እርሻ ሲቆም ተጠርተው ይሰሩ ነበር። ተከፋይ ነበሩ። ጥሩ ምግብ የበሬ ዳቦ፣ ቢራ ይቀበሉ ነበር። በጊዜው አጥጋቢ የሰራተኞች ከተማ ተገኝቷል። ቤቶች፣ ሆስፒታል፣ መቃብሮች። ሄሮዶቶስ ግሪክ ታሪክ ጸሐፊ 100,000 ሰዎች 20 ዓመት ብሎ ይህ ከመጠን በላይ ነው። ዋና ዋና ድንጋዮች ከጊዜ አቀራረብ ኖር ድንጋይ ላይምስቶን፣ ውጫዊ ሽፋን ነጭ ኩታራ ቷር አሁን ብዙ ተወግዷል። የንጉሱ ክፍል ግራናይት አስዋን 800 ኪሎ ሜትር ርቀት እስከ 80 ቶን መጓጓዣ በናይል ጀልባ በወንዝ ወደ ጊዜ በመሬት ላይ ስሌጃ ውሃ ሸክላ ቅባት ተጠቅሞ ተጎትቶ። ትልቁ ሚስጥር እንዴት 2.5 ቶን ድንጋዮች ወደ 146 ሜትር ከፍታ ወጡ? ዋና ቲዎሪዎች ቀጥተኛ ራምፕ ከፒራሚድ ጎን ጀምሮ ወደ ላይ፣ ነገር ግን በጣም ረጅም ይሆናል። ዙር ራምፒንግ ስፕሪል ፒራሚዱ ዙሪያ ዙር። ውስጣዊ ስፕሪል ራምፕ በፒራሚድ ውስጥ ዞር በመጨረሻው ተሸፈነ። የውሃ ራምፕ ወይም ሌሎች አንዳንድ አዲስ ሀሳቦች ፒውል ላይክ ኮንተርዌይትስ በየትኛውም ሁኔታ በጣም የተደራጀ ስርዓት ነበር። በየ5 ደቂቃዎች አንድ ድንጋይ። የንጉሱ ክፍል ኪንግደም ቻምበር ግራናይት ሳርኮፋገስ ግራንድ ጋለር ትልቁ መተላለፊያ የንግስት ክፍል የተጠናቀቀ ክፍል ነው። ይህ ሁሉ ፈርዖን ዘላለማዊ ሕይወት ተዘጋጅቷል። የጊዛ ፒራሚዶች የሰው ልጆች ችሎታ ያሳያሉ። የዓለማችን የኤሌክትሪክ በብልሃት በአንድነት እኛ ኢትዮጵያውያን ታላላቅ ህንፃዎች እንደ ላሊበላ ገንብተናል። ታሪክ ያስተምራል። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ። ቀጣዩን ስለ ስፊንክስ ወይም ሃትፒሽን አስተያየቶችን ነው። እንዴት ገነብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ ጻፉ። እግዚአብሔር ይባርክ።